አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዚዲ ፋሚሊ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከእኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ደግሞ እንግዲህ ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ዛሬ የማሳያችሁ እንግዲህ ምጣድ አተካከል ዘመናዊ ምጣድ አተካከል ነው የማሳያችሁ። ምጣዳችንን እንዴት ተክለን እሳት ሳይለበልበን መጋገር እንደምንችል በእንጨት የምንጋግር ልጆች ገጠር የምንኖር ልጆች ተክለን እንዴት አድርገን መኖር እንደምንችል ነው ማሳያችሁ። መጀመሪያ ታታይ መሬታችንን እንደለድላለን። በነገራችን ላይ በአሁኑ ሰዓት እንደዚህ መትከያ በሸህላም እየተሰራ ነው። የሲሚንቶም አለ፣ ክብ ሙሉ ሲሚንቶም አለ፣ የሚቀጣጠል እንደዚህ የሲሚንቶም አለ። እኔ ግን አሁን እየተከልኩ ያለሁት በሸህላው ነው። ይኸው እንግዲህ ቅጥምጥም አድርጌዋለሁኝ ማለት ነው። በወዲህ የእሳት መቆስቆሻው ነው። ከላይ ደግሞ በወዲያ በኩል እንትኑን የጤሱ መውጫ ነው ማለት ነው። እስከ ነዲዱ ነው ጤሱ የሚወጣው ማለት ነው። በዛ ሸረፍ ያለ የሚመስላችሁ ማለት ነው። እና እንደዚህ አድርጌ ዛሬ ተክሌ ያው እንግዲህ እሳት ተመለበለብ ለማውጣት እንደዚህ አድርገን ተክለን አንደኛ እንጨት ይቆጥባል፣ ሁለተኛ አይለበልበንም። እኛን ብዙ እንጀራ ብንጋግርም አይለበልበንም እኛ ማለት ነው። ስለዚህ እንደዚህ አድርገን ተክለን አሁን እንደምታዩት ምጣዱን አንጥቼ አስቀምጬዋለሁ። ምጣዱን አንጥቼ አስቀምጬ አንድ በኩል የሆነ ምጣዲቱ ትንሽ ናት፣ መትከያው ትንሽ ከፍ ያለ ስለሆነ በድንጋይ ደግፌ ማድረግ እንትን ይኖረኛል ማለት ነው። በድንጋይ ደግፌ ከዛ ካስተካከልኩ በኋላ ውሃ አድርጌ እንትኑ ላይ ምጣዱ ላይ ውሃ አረግበታለሁ። ዝቀትና እንትን መሆኑን እንዲለይልኝ ማለት ነው። ውሃ ጣብ ስናረግበት መሀሉ ላይ ዝቀት ወደ ሆነበት ቦታ ይሄዳል። ስለዚህ ትክክል እንዲሆንልን አሁን ውሃ ጣብ ሳረግበት ትንሽ ሸርተት አለበት ላይ ድንጋይ አንወር አረኩበት ማለት ነው። ታታይ እንደዲስ ያለውን ተማፍረስ የማይፈነዳ ድንጋይ ጥቁር ድንጋይ ተወዲህ አስገደፍኩት። አስገድፌ ስጨርስ ትክክል ውሃ ጣብ ሳረግበት አሁንም ውሃው መሀል ላይ ቁጭ ብሎ ዝም ታለ። በጣም ብዙ ሳይሆን ውሃው በጥቂቷ ማለት ነው። ቁጭ ብሎ ዝም ታለ። ከዛ ምንድነው ምጣዱን መምረግ ነው። መርጌ እንትን ማለት ነው። መርጋለሁ፣ በወዲህ መገጣጠሚያውን ሁላ መርጋለሁ፣ ላውንም መርጋለሁ፣ አስተካክላለሁኝ። ከዛም በኋላ ምንድነው ማድረገው? ተመረኩ በኋላ ያው እሽት አድርጌ እንዳይነቃ መልሼ በበነገታው እንትን ማለት ነው መለቀለቅ። እንዳይነቃብን በደንብ ታሸን በኋላ መለቅለቅ ነው። በደንብ ሹን ይላል። ጭድ ወይም ገለባ ነገር አንጥቶ እሽት ይደረጋል። ይሄን ዳርዳሩን የምታዩትን ይሄን የመረኩትን ማገጣጠሚያውንም እሽት ከስርም በጎንና በጎን በጭቃ ያስኩት እንዳይነቃነቅ እንትን እለዋለሁ። በነገራችን ላይ በጣም ነው የሚቀለው። ይሄ መትከያው መግዛት በጣም ይቀላል። ድንጋይ ክቦ ምናምን ብዙ ነገር ስላለው ይሄ በጣም ነው የሚቀለው። ዝም ብላችሁ ግጥምጥም አድርጋችሁ ማገጣጠሚያውን ብቻ መምረግ ነው። በደንብ ታሸነው በኋላ ከዛም በኋላ አንድ ቀን ታደረ በኋላ ወይም አንድ ቀን ተጋገርንበት በኋላ እንለቀልቀዋለን። መልኩ እንዲያምር ማለት ነው። እና ደግሞ ያጭቃው ንቅቅት ብሎ ቆም እንዳይል ማለት ነው። እንለቀልቀዋለን። ከዛም በኋላ የሚያምር ይሆናል። ሞግዲያችንን እንከድናለን ማለት ነው። አሁን ሞግዱን ከድነን ይሄው እንደምታዩት ሞግዱን ከደንኩት። ያው ማለት አሁን ያው ገና ለቅላቃ ይቀረዋል፣ አልተጋገረበትም። ስለቀልቅ ደግሞ ይሄ ሸህላው እንዳይታይ አንድ አይነት እንዲሆን ሁሉንም እስከ ሸህላው አንድ ላይ ነው የምለቀልቀው ማለት ነው። አንድ ላይ ለቀልቀዋለሁኝ። በቃ የሚያምር ይሆናል። ከዛም በኋላ እሳት አይለበልበንም ስንጋግር። ልጅ ማቀፈንም ሆነ ልጅ አዝለንም ሆነ ስንጋግር እንትን አይለንም ማለት ነው። እሳት አይለበልበንም፣ እሳቱ አይጎዳንም። አንደኛ ማገዶ ይቆጥባል፣ ሁለተኛ ደግሞ እኛን አይለበልበንም። እንደ ልባችን አስምተን እንደ ልባችን እንጋግራለን። በመብራት ማንጠቀም ሰው በእንጨት ገጠራማ እንትን የምንል ሰው በእንጨት የምንጠቀም ሰው እንደዚህ አድርገን ብንጠቀም በጣም አሪፍ ነው። እና ደግሞ ያው ሞልቷል፣ በየቦታው የሚገዛ ሞልቷል። የሲሚንቶም የሸህላውም አለ። እየገዛችሁ እንደዚህ እያደረጋችሁ ተከሉላችኋለሁ። ጓደኞቼ የዛሬው ቪዲዮ በዚሁ ያልቃል። እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።